ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ያዋድ ለኤርሚያስ የኢድ ቤት ጥሪ አቅርቦለት ነበረ። እሱንም ጥሪ ወደ ማስፈራሪያና ዛቻ ቀይረውታል ከዮኒ ማኛ ጋር ሆነው። እስኪ እሱን አንዳንድ ቪዲዮ እናያለን። ሌላም ቪዲዮዎች አሉ። እስከ መጨረሻው ድረስ አብራችሁ እዩ። ይህን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ማድረጉት አዲስ የዩቲዩብ ቻናል ነው። እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ትሰጠኛለህ ፈልገህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ለነገሩ አንድ ጴንጤ ከሙስሊም ጋር የሚነጋገር የለም። ከሱ ጋር በቃ አንድ አይደለ። እዚህ ጋር ስለ ትምህርት ነው፣ ወደ ሌላ አቅጣጫ ይቀይሩታል ማለት ነው። ፊት ለፊት አድርገህ ትሰብካለህ አባቴ። ሰላም ክርስቶስ ይብዛላችሁ። ከምንም ጊዜውም በላይ ኮፒ ሊንክ ሼር ዱዊት ማድረግ እንዳትረሱ። ሪፖስት አድርጉ፣ ሁሉም ጋር አድርሱለት። ዮሐድ በውይይት በነገረ ድህነት ያውም በጥምቀት ጥሪ ሲያደርግለት እርሱ ግን በማስገደል ፎቶውን በመለጠፍ ማለት ነው እስልምና ላይ ሲሰራ ስለነበረ ዮሐድ ለእስላሞች ፎቶውን ለጥፎ እንዲገሉት ያንን ለማድረግ ነው ጥረት እያደረገ ያለው። ይሄ ምን ያህል ዝቅጠታችሁ ነው የሚያሳይ፣ ምን ያህል እንደዘቀጣችሁ። በቃ የመጨረሻው ወንጌላችሁ ማለት የምታስተምሩት ሰውን ማስገደል ነው፣ ሌላ ምንም አይደለም። ኤርሚያስ በዚህ አጋጣሚ የውይይት ጥሪ አቅርቤልሃል። ዮሐድ ባቀረበልህ ይሄው የቤተክርስቲያኑ ዲያቆን አልካል ይሄው አይመጣም። አሁን በቁጣርቶታል አይመጣም። በነገረ ድህነት ውስጥ ወይ በነገረ ድህነት ያላችሁ ትምህርት ስለሚያውቁት ይሄው ምን አለ ታላላችሁ አይመጣም። ይሄው ቪዲዮ ሰራለሁ መልሼ በዚህ ጉዳይ ካንተ ጋር ነው ወይ አይመጣም። በነገረ ድህነት ምንም አይነት ትምህርት ስለሌላችሁ አይመጣም። ደፍረ ስንት ጊዜ ተጠራ። ይሄው የቤተክርስቲያኒቱ ዲያቆን እኔም ጠራው። ይሄው ና ከኔ ጋር ለመወያየት ይሄው የቤተክርስቲያኑ ዲያቆን ራሱ አቅርቦለታል። ወይ በጥምቀት ወይ በቁርባን። እስኪ መተተወያይ እናያለን። መተከተወያይ ሌላም ቪዲዮ አለ። ይሄ እንዳለው ነው። ሌላም ደግሞ አንድ ቲክቶክ ላይ የሆነ ብን የሚል ሰው ነበረ። እስኪ እሱን እንየው። ያን መርጌታዬን ሂጅ አናገርኩት። መርጌታዬን ሂጅ አናገርኩት ይላል መጽሐፍ ቅዱስ። ኧረ ወገን ሰሞኑን ኢንተርቪው የሚያደርጉት ከማን ነው ኢንተርቪው የምታደርጉት እንዴ? መርጌታዬን ሂጄ አናገርኩት። በሱ ቤት ንስሐ አባቴ ምናምን ለማለት ለምን ካህናል ነው ሲባል ደግሞ ለምን ካህናል ነው የሚል ጥያቄ ሲመጣ ደግሞ የካህን ስራው መስዋዕት ማቅረብ ስለሆነ ክርስቶስ ደግሞ ራሱን መስዋዕት ስላደረገ ነው። የክርስቶስ ክህነት ነው ፍጹም። አሁን ሊቀ ካህናችን ኢየሱስ ነው። ለምን ሊቀ ካህናል ነው የሚል ጥያቄ ደግሞ ሲመጣ ምን እንላለን? ለምን ሊቀ ካህናት ነው? ድሮውንስ በካህናት ሞት የሚያሰናብታቸው ካህናት ስላሉ የነሱ ሁሉ ገዢ ነው። ሊቀ ካህን ምንድነው? ቅዱስ ሄሬኔዎስ አሁንም ሃይማኖተ አበው ምዕራፍ 7 ላይ ሊቀ ካህን በውስተ ሊቃነ ካህናት አለ። በካህናት አለቆች ውስጥ የካህናት አለቃ ነው ያለው። የካህናት አለቆች የሚባሉ ሐዋርያት ናቸው። በሐዋርያት ውስጥ የሐዋርያት ራሳቸው ነው። ከሐዋርያ ራሱን የፈተተ የለም። ለክህነቱ የሚያስፈልገውን ነገር ሁሉ ደሙን በማፍሰስ ልክ እንደ ብሉይ ኪዳን የመሰዊያው ስርዓት። ለምሳሌ የብሉይ ኪዳን መታረቂያችን መስዋዕቱ ነው። አስታራቂ ስንለው መስዋዕት ሆነልን ነው። በመሞት ወደ ሰማያዊቱ ቅድስት በመግባት መታረቂያ ስንለው ደግሞ በእግዚአብሔር ፊት የታየልን በእግዚአብሔር ፊት የቀረበልን ሰው ነው። የነፍሳችን አገልጋይ እንደሆነ የዓለማቱ ሁሉ ቤዛ እንደሆነ። ለምሳሌ በሰው ላይ ዘላለማዊ ሞት ተፈርዷል አልተፈረደም? ተፈርዷል። ዘላለማዊ ምህረት ያስፈልገዋል አያስፈልገውም? ዘላለማዊ ፍርድ የፈረደ እግዚአብሔር ነው። ዘላለማዊ ምህረት ማድረግ የሚችለውስ ማን ነው? እግዚአብሔር። ምህረት የሚደረግለት ሰው። በቃ እሱ ሶስት ነገር አለ ማለት ነው። ስለዚህ እናያዛቸው እነዚህ ነው። በበላ ቀን ትሞታለህ የተባለ ማን ነው? የሰው ልጅ። ካሳ ማቅረብ ያለበት ማን ነው? የሰው ልጅ፣ ሰው። ስለዚህ ሰው ደግሞ ካሳ ማቅረብ ይችላል አይችልም? ካልቻለ፣ ስለዚህ ሰው ካልቻለ ካሳው መቅረብ ያለበት በማን ወገን? በሰው ወገን ማን ያቅርብ? መላክ አይችልም። ሰው ደግሞ ራሱ እግዚአብሔር ነው። በዚያም ላይ ቅድስና የለውም። ይኸው ትሞታለህ የተባለ ሰው ስለሆነ መስዋዕት ማቅረብ ያለበት ሞትን ማሸነፍ የሚችል ነው ይላል። ትሞታለህ የተባለ ሰው ነው። ትሞታለህ በተባለበት መሞት አለበት። ሞት ግን ህይወት መስጠት አለ። ስለዚህ እንደ ሰውነቱ ቤዛነት የሚባለው እንደ ሰውነቱ ምን ሆነ? መስዋዕት ሆነ። ያ ምን ሆነ? መታረቂያ ሆነን ከማን ጋር? ከራሱ ጋር። አዳኝ እንደሆነ ያንን ሂጄ ነገርኩት እና ትንሽ ጠረጠረኝ በተወሰነ ደረጃ ውሸት እና ሊትራሊ አደሰራለሁ።
ውሸት። እንደውም የሆነ ጊዜ ስታገለግላት የነበረችውን ቤተክርስቲያን ልታሳድዳት ብሎ የተናገረኝ ጊዜ በጣም ረጅም ጊዜ ይሄ ንግግሩ ረብሾኝ ያውቃል። ምንድነው የሆንኩት? ኢቭን በሃይማኖት ደረጃ ጴንጤ ልሁን ጆባ ልሁን ኦንሊ ጂሰስ ልሁን ምንም አውቀው ነገር እቺ ኦርቶዶክስ እያለ ማለት ነው። ጴንጤ ይሁን ኦርቶዶክስ ይሁን ጆባ ይትነስ ይሁን አያውቅም። ዝም ብሎ ሲከተል የነበረ በጣም ብዙ እንደዚህ ሰው ተከታዮች አላችሁ። ምንም በቃ ሃይማኖታችሁን ከቀየራችሁ በኋላ ነው ወጣችሁ እንደዚህ በአደባባይ ትመሰክራላችሁ። ወዳጅ ሳትወዱት እንደዚህ ታወራላችሁ፣ መልስ ይሰጣችኋል። ለመርጌታዬ እስከምነግረው ነው የቸኮለው። የራሱ መርጌታ አለው የግል። ከዛ በነጋታው የሆነ ሁሉ ነገር የተቀያየረ ነው መሰለኝ። የፀሐይ አወጣጥ ራሱ ተቀየረ ነው መሰለኝ። የአካባቢው ከለር ለምን ታውቃላችሁ? የምኖርባት ክፍል ከለሩ፣ ጣዕሙ፣ ምግቡ፣ ጣዕሙ ሁሉ ነገር የተቀያየረ ይመስለኝ። ኦኬ ልዩ ደስታ ነው የሚሰማኝ። ልዩ ኃይል ይሰማኛል። መጸለይ እፈልጋለሁ። መጽሐፍ ቅዱስ እንደገና ማንበብ እፈልጋለሁ። በቃ ልዩ መንፈሳዊ ረሃብ ነው እኔ ውስጥ የገባው። በእውነት ነው ምልህ ዱላ የያዘ በዱላ በድንጋይ በብረታ ብረት ቀጥቅጠው ገደሉ። ምናምን ኮሜዲ ኢቢኤስ እንደናያደርግ። ከዚያ በኋላ ሬሳ የተጥሎ ሳላውቅ አዲስ አበባ መጥቼ ሆስፒታል ተኝቼ 1 ወር በኋላ ነው ራሴን ያየሁት። ጋይስ አሁን አይወላችሁ ኢቢኤስ ምናምን እንደዚህ ቀልዳ ቀል ምናምን ማየት አቁሙ። የምር በቃ ምንም አያስፈልግም። ይኸው መንፈሳዊ ኮንተንት እየሰራችሁ እንደዚህ ጥሩ ነገር ታያላችሁ። ሲደብራችሁ ደግሞ ላሽ ብላችሁ ወደ ፕሮቴስታንት ንግግር አካባቢ ፖድካስት አካባቢ ፈታ ማለት ነው። ምንም ቀልድ አያስፈልግም። እዚህ በላይ ቀልድ ምን አለ? እዚህ በላይ ቀልድ በዚህ ቢያበቃ ጥሩ ነበር። በዚህ አሁን ከኦርቶዶክስ የመጣችሁስ እንደው የኦርቶዶክስን ትምህርት አጥንታችሁ መርምራችሁ ይሄ ስህተት ነው፣ ይሄ ትክክል ነው፣ እዚህ ጋር ጥያቄ አለኝ፣ እዚህ ጋር መልስ አለኝ ብሎ በጣም ፔኔትሬት አድርጋችሁ በብዙ እውቀት እኮ ትሞላላችሁ። እንደዛ እኮ አይደለም። ላቅ ያለውን ኢየሱስን አይተን እኮ በጣም ነው ብቻ ኢየሱስ ልቋየ ነው በቃ አይጋጭም እኮ በወቅቱ ቆም ብንጠይቅ አይደል? እኔ አስታውሳለሁ መርጌታዬን እጃ አናገርኩት እና ሊትራሊ ኢየሱስን አለ እግዚአብሔር በወረው ወደ በቃላ ቦታውን አገኘ በቃ አሁን የሚያወራው ወደ በቃ ካፍ ውስጥ ቀላም መውጣት ማለት ነው። በሱ ውስጥ አይደለም ፈንጃያ ገዶ ነበር አልኩት። መድኃኒዓለምን እየዘከርኩ ስለ ኢየሱስ መሆኑን አላውቅም ነበር። ኧረ ሳይኖር አሳቅ፣ ኧረ ሳታውቅ አሳቅ። መድኃኒዓለምን እየዘከርኩ ስለ ኢየሱስ መሆኑን አላውቅም ይላል። ኧረ ጉድ እኮ ነው እግዚአብሔር። ኦርቶዶክስ እያለ ግን ኦርቶዶክስ አልነበርክም እርግጠኛ ነኝ። ሌላ ነገር ረስታ መልክ ነበር። የምር ጆባይት ድረስ ነበርክ። እንዴት ነው ሰው የመድኃኒዓለም ጽዋ እየጠጣ ስለ ኢየሱስ መሆን የማያውቀው? አያውቅም። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እኮ መድኃኒዓለም በግልጽ ተጽፏል። የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ነው ብሏል መጥምቁ ዮሐንስ። እንደዛ ተብሎ ተጽፏል እኮ ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ ተጽፏል። መጽሐፍ ቅዱስን አንባችሁ አታውቁም? ኦርቶዶክስ ያላችሁ መጽሐፍ ቅዱስን አንቡ፣ ከወጣችሁ በኋላ ትንገበገባላችሁ። በስተመጨረሻ አንድ ነገር ልጋብዛችሁ። እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ፣ እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ፣ ከጠላት ሰይጣን ከከሃዲያን ከመናፍቃን ሰውረሽ እንድትጠብቂ። እኔ ኤርሚያስ ማለት ነው እግዚአብሔር ምስጥ ብሎ ይሰማ ቆየ ማለት ነው። ሹፋውን ሰውረሽ እንድትጠብቂን በምልጃሽ። የኦርቶዶክስ ልጆች ግን ይመቻችሁ። እግዚአብሔር በጣም ነው የሚመቹ። አንዳንዶች በጣም የሚገርም ገብተው በመዝሙር በኩል ሽንቁጥ አድርጓቸው ይወጣሉ። ሆን ብለው እየተሳደቡ እያሉ ገብተው በመዝሙር በኩል ሽንቁጥ ያደርጓቸዋል ማለት ነው።
ፈገግ ሰላም ለእናንተ ይሁን። የዛሬ ቪዲዮ ይህን ይመስል ነበረ። ሰብስክራይብ አድርጉ፣ ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉልኝ። በሌላ ቪዲዮ እንገናኛለን። ምች